ሰላም ሰላም እንዴት ዋላችሁ? ዛሬ የተሰሙ ዜናዎች አሉ። ራትክሊፍ ለአሞሪም ጊዜ እንዲሰጣቸው ብለዋል። ከሌሎች አሰልጣኞች ጋር አነጻጽረው ለምሳሌ አርቴታን አስተውሉ ብለዋል እና አሁን ሊደግፏቸው ያሰቡ ይመስላል ራትክሊፍ ለአሞሪም። ሌላው የቀድሞ የማንቸስተር ዩናይትድ ተጫዋች አሞሪም አሁን የተሻሻለ ነው ብሎ አስተያየቱን ሰጥቷል። ከባለፉት ጨዋታዎች የተሻሻለ መምጣታቸው ተናግረዋል። ሌላው በማንቸስተር ዩናይትድ ቤት ጆሹዋ ዚርክዚ ዩናይትድን ለመልቀቅ እያሰበ እንደሚገኝ መረጃዎች እየወጡ ይገኛሉ። እንደምናውቀው በዩናይትድ ቤት በቂ የጨዋታ ጊዜ ስላላገኘ ቡድኑ ለመልቀቅ እያሰበ እንደሚገኝ ምንጮች እየዘገቡ ይገኛሉ። ሌላው ብዙዎች እያነጋገረ የሚገኝ ጉዳይ በትልቅ ክለቦች እየተጫወቱ የሚገኙ ተጫዋቾች በባልባሌ ቦታ እየተገኙ እንደሆነ ከሰሞኑ የያማል ጉዳይ እጅግ ብዙዎችን እያነጋገረ እንደሚገኝ እና ይህንን ማስተካከል ካልቻለ የእግር ኳስ ሕይወቱ አደጋ ላይ እየጣለ እንደሚገኝ ብዙ የእግር ኳስ ተንታኞች እየጻፉ ይገኛሉ። ገና በዚህ እድሜው ከሱ የማይጠበቅ ነገር ውስጥ መግባቱ ታውቋል። ሌላው የሪያል ማድሪድ ተጫዋች የሆነው ቪኒሲየስ ጁኒየር ሌላው መጥፎ ነገር ውስጥ እንደገባ መረጃዎች ወጥተዋል። ከብራዚላዊት ራፐር ጋር ስሙ እየተያዘ እንደሚገኝ እና ከሱ የማይጠበቅ ነገር እንዳደረገ ተናግራለች ይቺ ራፐር። ሌላው ለቪኒሲየስ ጁኒየር ቤት እሳት አደጋ እንዳጋጠመው እየተነገረ ይገኛል። እሱ ለሀገሩ ለመጫወት ብራዚል ብሔራዊ ቡድንን እንደተቀላቀለ እናስታውሳለን። በአጠቃላይ አሁን ጥሩ ነገሮች እያሳለፈ አይደለም ማለት ይቻላል ቪኒሲየስ ጁኒየር። ሌላው ዛሬ በተደረገ የህዳሴ ዋንጫ ቅዱስ ጊዮርጊስ ታሪካዊ ተጋድሎ የሁለት ግብ ዕዳን በአዲስ አበባ ስቴዲየም ቀልብሶ ወደ ታላቅ ድል ተመልሷል። ዛሬ በህዳሴ ዋንጫ አስደናቂ የግማሽ ፍጻሜ ግጥሚያ ላይ ቅዱስ ጊዮርጊስ ከ2-0 መመራት ተነስቶ ተስፋን በሚሰጥ አጨዋወት ኢትዮጵያ ቡናን 3 በሆነ ውጤት መርታት ችሏል። ለፍጻሜ ጨዋታ አልፏል። የጨዋታ ውጤት አጠቃላይ እና አስገራሚ ግቦች በቅዱስ ጊዮርጊስ 3 በኢትዮጵያ ቡና 2 ሆነዋል። ለቅዱስ ጊዮርጊስ ድል ቁልፍ የሆኑት ግቦች ቢኒያም ፍቅሬ በ31ኛው እና በ63ኛው ደቂቃ 2 ውብ ግቦችን አስቆጥሮ ፈረሰኞችን ከሽንፈት አውጥቷቸዋል። ሌላው ፉአድ ኢብራሂም ራሱ ላይ ባስቆጠራት ጎል ቅዱስ ጊዮርጊስን አሸናፊ ያደረገች ሶስተኛ ግብ በፉአድ ኢብራሂም በራሱ ላይ ያስቆጠራት ነበረች። ቡናውያን ጨዋታውን ለመቆጣጠር ቢሞክሩም የቡና ተጫዋቾች የሆነው ፉአድ ኢብራሂም ግቡ በራሱ ላይ በማስቆጠሩ ቅዱስ ጊዮርጊስን ባለድል አድርጓል። የቅዱስ ጊዮርጊስ ተጫዋቾች በጠንካራ መንፈስ እና ተስፋ ባለመቁረጥ በመጫወት የደጋፊዎቻቸውን ልብ በደስታና ትኩረት አድሰዋል። ቀጣይ ግጥሚያዎች እና የፍጻሜ ጉዞ ፍጻሜ የፊታችን እሁድ ቅዱስ ጊዮርጊስ ከመቻል ጋር የዋንጫ ጨዋታ ያደርጋል። የደረጃ ጨዋታው በተመሳሳይ ዕለት ኢትዮጵያ ቡና ከኢትዮ ኤሌክትሪክ ጋር ለደረጃ የሚጫወቱ ይሆናል። ሌላ በአጠቃላይ የቀድሞ የአርሰናል ተጫዋች አስተያየቱን ሰጥቷል። ቪክተር ኪዮሪ ያለ መፈለግ ስሜት በአርሰናል ቤት ውስጥ አንድም ቀን ተሰምቶኝ አያውቅም ነበር። ነገር ግን የጋብሪኤልና ሳሊባ ጥምረት ሰብሮ መግባት የማይቻል ነው። የመልቀቁ ውሳኔ የራሴ ነው እንጂ አርሰናል ቤት ውስጥ እፈለግ ነበር። ማንም ገፍቶ በአርሰናል ቤት ውስጥ በአርቴታ እንደሚፈለግ ያውቅ እንደነበረ እና ማንም ግፊት እንዲወጣ እንዳላደረገበት አስታውቋል። ዛሬ በሰጠው ለተለያዩ ምንጮች ዛሬ የነበሩኝ ዜናዎች አጠር ያሉ እነዚህን ይመስላሉ። ቻው።